ሰላም እንኳን ወደ ሙሄ ኦፊሻል በሰላም መጡ። ዛሬ ደግሞ ለፎሬክስ ትሬዲንግ የመጀመሪያው ክፍል ላይ ትኩረት እናደርጋለን። ታዳሚዎቻችን ይህንን ርዕሰ ጉዳይ በጉጉት እንደሚጠብቁት እናውቃለን። ምንም ጥልቅ እና ጠቃሚ መረጃዎች እንደምናቀርብላቸው ተስፋ እናደርጋለን። ወደ ትሬዲንግ ዓለማችን አብረን እንዝለቅ። የመጀመሪያው ክፍል በጥንቃቄ እንከታተል። ዝግጁ ናችሁ? እሺ እንቀጥል። ፎሬክስ ትሬዲንግ ማለት ባጭሩ የውጭ አገር ምንዛሪዎችን መገበያየት ነው። ሰዎች የሚገዙት ወይም የሚሸጡት የተወሰኑ አገሮችን ገንዘቦች አጣምረው ነው። ለምሳሌ የአሜሪካ ዶላርን ከኢትዮጵያ ብር ጋር ሲያወዳድሩ ማየት ይቻላል። በዚህ ገበያ ላይ ተሳታፊዎች ከምንዛሪ ዋጋ መለዋወጥ ትርፍ ለማግኘት ይሞክራሉ። ቀጣይ ምን ማወቅ ይፈልጋሉ? እሺ እንቀጥል። ፎሬክስ ትሬዲንግ ማለት ባጭሩ የውጭ አገር ምንዛሪዎችን መገበያየት ነው። ሰዎች የሚገዙት ወይም የሚሸጡት የተወሰኑ አገሮችን ገንዘቦች አጣምረው ነው። ለምሳሌ የአሜሪካ ዶላርን ከኢትዮጵያ ብር ጋር ሲያወዳድሩ ማየት ይቻላል። በዚህ ገበያ ላይ ተሳታፊዎች ከምንዛሪ ዋጋ መለዋወጥ ትርፍ ለማግኘት ይሞክራሉ። ቀጣይ ምን ማወቅ ይፈልጋሉ? ይህም ቪዲዮ ስትከታተሉ ለቻናላችን ሰብስክራይብ ማድረግ እንዳትረሱ። አሁን ወደ ዋናው ጉዳያችን እንመለስ። በፎሬክስ ትሬዲንግ ውስጥ ሁለት ዋና ዋጋዎች አሉ። እነሱም አስክ እና ቢድ ዋጋዎች ናቸው። የቢድ ዋጋ አዘዋዋሪው ምንዛሪውን ለመግዛት የሚጠይቀው ሲሆን የአስክ ዋጋ ደግሞ ለመሸጥ የሚያቀርበው። ሁለቱ ዋጋዎች ልዩነት ስፕሬድ ይባላል። ይህም ለደላላው የሚከፈል ክፍያ ነው። ስለ እነዚህ ነገሮች በደንብ ግልጽ ሆነላችሁ? ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ። ይህንን ሐሳብ በይበልጥ ግልጽ እንድናደርግለት የምትፈልጉት ሌላ ነጥብ አለ? ጥያቄ ካለ በኮሜንት አሳውቁን። አሁን ደግሞ ወደ ዋናው ጉዳያችን ገብተን ፒፕስ እና ሎትስ ምን እንደሆኑ በደንብ እናብራራ። በፎሬክስ ገበያ ውስጥ የዋጋ ለውጦች የሚለከቱ በፒፕስ ነው። አንድ ፒፕ ማለት የአራተኛው የአስርዮሽ ቦታ ለውጥ ሲሆን ይህም ምንዛሪው እንዴት እንደተንቀሳቀሰ ያሳየናል። ሎትስ ደግሞ የምንገበያየውን የገንዘብ መጠን የሚወክሉ ሲሆን በተለምዶ ስታንዳርድ፣ ሚኒ እና ማይክሮ ሎትስ ተብለው ይከፈላሉ። ስለ እነዚህ ነገሮች የበለጠ ማወቅ ትፈልጋላችሁ? እንግዲህ የዛሬውን ክፍል እዚህ ላይ እናበቃለን። ስለ ፎሬክስ ትሬዲንግ ተጨማሪ መረጃዎችን ማግኘት ከፈለጋችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በዚህ ቻናል ብዙ ስለ ፎሬክስ ትሬዲንግ እናወራለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።